ታቦቱ ባለው አለ ባህር በጎንደር ጃኒና አዶናይ ነግሰዋል። ጃኒ አራዳ፣ አዶናይ ጀግና። ጃኒ ጭፈራ ላይ ጎበዝ ነች። ያትማ ስትደልቀው ከማክቤል ጋር አዶንዬ ማክቤልን አግዘው በጣም እምቅ ችሎታ ያለው ልጅ ነው። አገርን መወከል የሚችል ልጅ ነው። እንደ ችሎታው በደንብ ያልታወቀ ልጅ ስለሆነ ብታግዘው የተሻለ ደረጃ መድረስ የሚችል ልጅ። ስለዚህ አዶንዬ ማክቤል የባህል አምባሳደርን ብታግዘው በጣም ደስተኛ ነኝ። ይህን ቪዲዮ ለአዶናይ ሪፖርት እና ሜንሽን አድርጉለት። ይመቻችሁ። ጃኒና አዶናይ ይመቻችሁ። ፏ ብላችኋል። ጊዜው የእናንተ ነው። On va jouer comme des hommes يقول ብቃት፣ ጥንካሬ፣ መልካምነት፣ አስተዋይነት፣ በዚህ አይነት ጫና ውስጥ ስሜትን መቆጣጠር መቻል፣ ያን ሁሉ ግርግር መቋቋም፣ ኢሞሽናል ኢንቴሊጀንስ ነው። ሰይዶ ሴኔጋልን፣ አፍሪካን ብሎም ዓለምን አቆር። እግር ኳስም ሰይዶን አከበረኝ። ሰይዶም እግር ኳስ የሚገባትን ክብር በእግር ኳስ ምርጥ ሰው ሰይዶ ማኔ ክበርልህ ሁሌ። ሴኔጋልን በመሃል ዳካር የእሱን ሐውልት ለማቆም መወሰኗ ትክክለኛ ውሳኔ ነው። ሰይዶም ይገባዋል። የዘንድሮ ጥምቀት ኢላማውን እየመታ ነው። ልጁም ሎሚን ወረወረ፣ ልቡ የፈለገውን አገኘ፣ እሷም በደስታ ተቀበለች። ይመቻል። መልካም የጥምቀት በዓል። ወንድየው ደግሞ ቢወረውር እርጉዟ ጋር ረፈ። አይ የዘንድሮውን ኧረ ኢላማህን አስተካክል፣ ከዘንድሮ ሴቶች ተማር። ታቦቱ ባለው አለ ባህረ ጥምቀቱ ባለው አለ ወሩሬ መታውት። አሁን ባለው ሁኔታ ከወንድ ይልቅ ሴቶች በጥምቀት ሎሚ በመወርወር የወንድን ልጅ ልብ ጠብ እያረጉ ነው። ሴቷ ልቧ የፈቀደው ማድረጓ እሱ ይጠይቀኛል ብላ ከምትጠብቅ በጊዜ ልቧ መሻት በመለየት በእጇ ማስገባቷ የተሻለ ነገር ነው። ጥሩ ነው። በርቱ ሴቶችዬ። እዩዋት እስኪ ይህች ቆንጅዬ ሴት ኢላማዋን አስተካክላ በውሳኔ ወረወረች። ልጅንም ባረገች። ለእኔ ተመችተኛል። ኢላማዋ፣ አዟዟሯ፣ መሽኮርማማ በጣም ነው ያማረው። ቦታን በጣም ቆንጆ ናት። ሎሚ የደረሰውን አፍሳል በዚህ ጥምቀት